ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሥርዓተ ቀብር ክብራቸውን በሚመጥል መልኩ እንዲፈጸሙ ያደረጉ አካላትን አመስግነዋል። የሩሲያ እስልምና እምነት ተከታዮች መንፈሳዊ ጉባኤ ኃላፊ በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈት የተሰማቸውን ሐዘን ገለጹ። እዝነት የአካል ጉዳተኛና ህፃናት ወላጅ መርጃ ድርጅት የአካል ጉዳተኞች ቀንን አከበረ። በድሬዳዋ ደዋሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሰዋል። በጋዛ ሰርጥ በፈረንጆቹ ጥቅምት 10 ጀምሮ የተኩስ አቁም ስምምነት ተግባራዊ ቢደረግም ከ100 በላይ ፍልስጤማውያን መገደላቸውን አልጀዚራ ዘግቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሥርዓተ ቀብር ክብራቸውን በሚመጥል መልኩ እንዲፈጸም ያደረጉ አካላትን አመስግነዋል። ታላቁ ዓሊም ህልፈታቸው ከተሰማ ጊዜ ጀምሮ የሽኝት ሥርዓትና ሌሎች ተጠባቂ መርሃ ግብሮች የሁላችንም አባት የሆኑትን የሀገር ምትክ የሆኑትን ዓሊም ክብራቸውን እንዲሁም ኢስላማዊ አደብን ተጠብቆ እንዲፈጸም በተለያዩ መንገድ አስተዋጽኦ የነበራቸውን አካላት አመስግነዋል። በተለይም ለኢፌድሪ ፕሬዝዳንት፣ ለጠቅላይ ሚኒስተር፣ ለሰላም ሚኒስተር፣ ለአዲስ አበባ ከተማ አስተዳደር፣ ለአዲስ አበባ ከተማ ሰላምና ጸጥታ ቢሮ፣ ለሃይማኖት ተቋማት ጉባኤ፣ ለፌደራል ፖሊስ፣ ለአዲስ አበባ ፖሊስ፣ ለኦሮሚያ ፖሊስ፣ ለአዲስ አበባና ለፌደራል ትራፊክ ፖሊስ፣ ለደንብ ማስከበር፣ ለቀብር አስፈጻሚ ኮሚቴዎች፣ ለኑር መስጊድና ለአንዋር መስጊድ ወጣቶች፣ ለመንግስትና ለግል መገናኛ ብዙሃን፣ ለመላው ከተማችን ነዋሪዎች በሙሉ የታላቁ ዓሊም የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀብር ሥርዓት በሰላም እንዲጠናቀቅ ላደረጋችሁት ሁሉ ዓለም አቀፍ ድጋፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትልቅ ክብር ያለው መሆኑን እየገለጸ ምስጋናውን አቅርቧል ብሏል። ታላቁ ዓሊም የሁሉም ኢትዮጵያውያን አባት እንደመሆናቸው መላው የኢትዮጵያ ሕዝብ ላሳየው ፍቅርና ክብር ጠቅላይ ምክር ቤቱ ትልቅ ክብር ይሰጣል ብሏል። የሃይማኖት ተቋማት ሕዝበ ሙስሊሙ ተወዳጅ አባትና ዓሊም ባጣበት ከጎኑ በመቆም በሐዘኑ ለመካፈል ያደረጉት ሁሉ ታሪክ የማይረሳ ነው ሲሉም ተደምጠዋል። ታላቁ ዓሊም ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ አላህ ምንዳቸውን ጀነተል ፈርዶስ ያድርገው ምህረቱን ይለግሳቸው መላው ቤተሰቡና ወዳጆች መጽናናት እንዲሰጣቸው እንመኛለን ብለዋል። የሩሲያ እስልምና እምነት ተከታዮች መንፈሳዊ ጉባኤ ኃላፊ በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈት የተሰማቸውን ሐዘን ገልጸዋል። ሐጂ ዑመር እንድሪስ ጥበበኛ፣ እውነተኛ አማኝ ሙስሊም ራሳቸውን ለእስልምና መሰረታዊ አገልግሎት አሳልፈው የሰጡና እስልምናን ትምህርት እድገት የደከሙ ናቸው ብለዋል። ሁሉን ቻይ የሆነው አላህ ነፍሳቸውን ከወሰን የለሽ ጸጋው ስር እንዲያሳርፍልን እንጸልያለን ሲሉ የሞስኮ ሙፍቲ አልቢር ካዝራት ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባስተላለፉት መልእክት ገልጸዋል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ባጋጠማቸው ድንገተኛ ህመም ምክንያት እሁድ ዕለት ከዚህ ዓለም በሞት መለየታቸው ተሰምተዋል። ሥርዓተ ቀብራቸውም ትላንትና በአዲስ አበባ ተፈጽመዋል። መረጃችን አሁንም እንደቀጠለ ነው። እዝነት የአካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት የአካል ጉዳተኞችን ቀን አከበረ። ዓለም አቀፍ የአካል ጉዳተኞች ቀን የሰረብራል ፓልሲ ዳይ ለሲቢ ጉዳተኛ ህፃናት የተሻለ ህይወት ድምጽ ሆናለሁ በሚል መሪ ቃል በዓለም አቀፍ ደረጃ ለ13ኛ ጊዜ በኢትዮጵያ ደግሞ ለሁለተኛ ጊዜ ተከብሯል። በዕለቱ የእዝነት አካል ጉዳተኛ ህፃናትና ወላጅ መርጃ ድርጅት መስራች ወይዘሮ ዘቢባ አህመድ እዝነት ከተመሰረተ ከ2013 ጀምሮ በተለይም በሲቢ ፓሊስ ጉዳት ዙሪያ በርካታ ስራዎች መሰራቱን
ተገልጿል። የሲፒ ህፃናት መልእክት ተቀባይ የጭንቅላት ክፍል ላይ በሚከሰት ጉዳት ምክንያት በህፃናት የስሜት ህዋስ አለመታዘዝ የአካል አለመንቀሳቀስ መንቀጥቀጥና መሰል የጤና ችግሮች መጋለጥ ሲሆን በእንዲህ አይነት የአካል ጉዳት ተጠቂ ህፃናት እንክብካቤ ላይ የሚሰሩ ወይዘሮ ዘይባ አህመድ ችግሩ ከፍተኛ ጥረት የሚጠይቅና የጋራ ትብብር የሚፈልግ ነው ብለዋል። የዝነት አካል ጉዳተኛ ህፃናትና ወላጅ መርዳ ድርጅት ለ43 ህፃናት ሙሉ አገልግሎት በመስጠት የስነ ልቦናና የጤና መሻሻል ውጤት ስራ ለመስራት ለ50 የሚደርሱ ህፃናት ደግሞ የቤት ለቤት አገልግሎት እየሰጠ መሆኑን የድርጅቱ ስራ አስኪያጅና መስራች ወይዘሮ ዘይባ አህመድ አስታውቀዋል። እዝነት የአካል ጉዳተኛ ህፃናትና ወላጆች መርጃ ድርጅት በቀጣይ የራሱ የሆነ የሲፒ ህክምናና የአካል ጉዳተኛ እንክብካቤ መስጫ ማዕከል ለመገንባት እየሰራ መሆኑን ድርጅቱ በጊዮን ሆቴል የአካል ጉዳተኞችን ቀን ባከበረበት ወቅት ገልጸዋል። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ድሬ ቲቪ ከሸነሌ ወረዳ አስተዳደር አገኘሁት ባለው መረጃ መሰረት መነሻውን አድርጎ ወደ ድሬ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሸነሌ ወረዳ ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው ተገልጿል። ነጃሺ ቲቪ ለሟች ቤተሰቦች መጽናናትን ይመኛል። ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁል ጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ወደ ውጪ መረጃችን ስናመራ በሱዳን ዋና ከተማ በሚገኘው አውሮፕላን ማረፊያ ላይ ጥቃት መሰንዘሩ ተገለጸ። የሱዳን መንግስት ከ2 ዓመት በኋላ ለመጀመሪያ ጊዜ ለሀገር ውስጥ በረራዎች ለማስጀመር እየተዘጋጁ ባሉበት ወቅት በሰው አልባ ድሮን በተሰነዘረ ጥቃት በካርቱም ከተማ የሚገኝ አውሮፕላን ማረፊያ ጉዳት እንደደረሰበት ተገልጿል። ከጠዋት 4 ሰዓት እስከ 6 ሰዓት ድረስ ከፍተኛ የድሮን ጥቃት መሰንዘሩን የዓይን እማኞች ለኤኤፍቲ የዜና ወኪል ተናግረዋል። የሱዳን ሲቪል አቪዬሽን ባለስልጣን እንዳስታወቀው የበረራ ቴክኒሻንና ኦፕሬሽን ተግባራት ተጠናቆ ለበረራ ተዘጋጁ ባሉበት ወቅት እንደዚህ አይነት ጥቃት መሰንዘሩ እንዳስደነገጣቸውም ተናግሯል። ጉዳት የደረሰባቸው ቦታዎች ወደ ፍርስራሽነት እንደተቀየሩ ተጠቁሟል። ስለ ጥቃቱ ኃላፊነት የወሰደ አካል እንደሌለም ተገልጿል። ሀገሪቱ አንጻራዊ መረጋጋት እያገኘ መሆኑን ተከትሎ 800,000 የሚሆኑ ሱዳናውያን ወደ ሀገራቸው እንደተመለሱ ይታወቃል። ከቅርብ ጊዜ ወዲህ ግን የሚደርሰው የድሮን ጥቃት ተባብሶ መቀጠሉም ተነግሯል። በአንድ ሳምንት ውስጥ ብቻ 3 ጊዜ የድሮን ጥቃት መሰንዘሩን የዓይን እማኞች ተናግረዋል። በሚደርሰው ጥቃት በርካታ ሀገሪቱ ወታደራዊ ማዕከላትን ጨምሮ በሀገሪቱ ነዋሪዎች ለከፍተኛ የኃይል መቆራረጥ እንደተጋለጡ አስታውቀዋል። በሱዳን ወታደሮችና በፈጥኖ ደራሽ ኃይሉ መካከል በተከሰተ ግጭት ከ10,000 በላይ ዜጎች አልቀዋል። 12 ሚሊዮን የሚጠጉ ሱዳናውያን ለስደትም ተጋልጠዋል። በጋዛ ሰርጥ በፈረንጆቹ ጥቅምት 10 ጀምሮ የተኩስ አቁም ስምምነት ተግባራዊ ቢደረግም ከ100 በላይ ፍልስጤማውያን መገደላቸውን አልጀዚራ ዘግቧል። አልጀዚራ በዘገበው እስራኤል በራፋና በተለያዩ የጋዛ ሰርጥ አካባቢዎች የአየር ጥቃት እየፈጸመች መሆኗና በጥቃቱም ከ100 በላይ ፍልስጤማውያን መገደላቸውን ይፋ አድርጓል። ከአየር ጥቃት በተጨማሪ በታንክ በመድፍና በቀጥታ በተኩስ ጥይት በርካታ ፍልስጤማውያን የተገደሉ ሲሆን 57 የሚደርሱ ደግሞ ከፍተኛ ጉዳት ደርሶባቸዋል ተብሏል። የእስራኤል ወታደሮች ፍልስጤማውያን የተገደሉት 53 በመቶ የሚሆነው የጋዛ ሰርጥ ወታደራዊ ቀጠና ቢጫ መስመር ውስጥ መግባታቸው ነው ብለዋል። ሐማስ የሞቱ እስራኤላውያን አስክሬን ለመፈለግና ለመለየት ችግር እንደገጠመው ገልጾ በሚቻለው ፍጥነት አስክሬኖችን ፈልጎ እስከሚያስረክብ ድረስ የተኩስ አቁም ስምምነቱ እንዲቀጥል ጠይቋል። በእስረኞች ልውውጥ ስምምነት መሰረት ሐማስ 20 በህይወት ያሉ እስረኞችና የሟቾችን አስክሬን የመለሰ ሲሆን የቀሩት 13 እስራኤላውያን አስክሬን ለመፈለግና ለመለየት ዘመናዊ መሳሪያ እጥረት እንደገጠመው ማስታወቁ ይታወሳል።
ሳውዲ አረቢያ ለመጀመሪያ ጊዜ በሮቦት ማሽን በመታገዝ የተሳካ የቀዶ ጥገና ህክምና ማድረጓ ተሰማ። በሪያድ የሚገኘው የንጉስ ፋይሰል መሐመድ የህክምና የምርመራ ማዕከል የሆነው ሆስፒታል ለመጀመሪያ ጊዜ በዓለም አቀፍ ደረጃ የተሳካ የጭንቅላት ቀዶ ጥገና ህክምና ማድረጉን ገለጸ። የ60 ዓመት እድሜ የሆኑት ታካሚ ባጋጠማቸው ከፍተኛ የራስ ምታት ህመም ምክንያት ወደ ሆስፒታል ባቀኑበት በጭንቅላታቸው ውስጥ እጢ እንደሚገኝ ሐኪሞች ይነግሯቸዋል። የሆስፒታሉ ሐኪሞችና ታማሚዎች በሚሰጠው የህክምና አሰጣጥ ላይ ከተወያዩ በኋላ ሮቦት ማሽን በመታገዝ እጢውን ለማውጣት ይስማማሉ። በታካሚው ጭንቅላት ውስጥ የሚገኘው 4.5 ሴንቲሜትር የሚረዝመው እጢ በ3D ኦፕቲካል ሲስተም በመታገዝ ከቀዶ ጥገና ሐኪሞች ጋር በመሆን የተሳካ ቀዶ ጥገና ማድረጋቸውን የሆስፒታሉ ዳይሬክተር መጂድ አልፋያድ አስታውቀዋል። የቀዶ ህክምናው በአንድ ሰዓት ውስጥ ማከናወናቸውንም ገልጸዋል። ታካሚው ህክምና ከተደረገላቸው በኋላ በተሻለ ጤንነት ላይ እንደሚገኙ ተናግረዋል። በቀጣይ መሰል የህክምና አይነቶች ከቴክኖሎጂ ጋር በመታገዝ በስፋት መስራት እንደሚገባም ተናግረዋል። በዘንድሮ ዓመት በተደረገ ጥናት መሰረት የንጉስ ፋይሰል ስፔሻሊስት ሆስፒታል በዓለም ላይ ጥራት ካላቸው ከ250 ሆስፒታሎች መካከል በ15ኛ ደረጃ ላይ መቀመጡን አረብ ኒውስ ዘግቧል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ